ሰላም ጤና ስጥልኝ እንደምን ሰነበታችሁ ውድና የተከበራችሁ የዩቲዩብ ተከታታዮቼ እኔ ያለሁኝ ዛሬ ደግሞ እንጀራ ልጋግር ነው። የፍርኖ ዱቄት እንጀራ እንዴት ነው የምትጋግሪው? እንዴት ነው የሚያምርልሽ የምትለኝ አንድ እህት አለችኝና በእሷ ምክንያት ተነስቼ ደግሞ ለምን ለሌሎችስ ለጓደኞቼ መጋገር የሚፈልጉ ካሉ አይጋግሩም በሚል ተነሳሽነት ወደዚህ መጥቻለሁኝ ማለት ነው። በመጀመሪያ እርሾ ታዘጋጃላችሁ። እርሾን አዘገጃጀቱን አልነገርኳችሁም ማለት ነው። ሳዘጋጅ አላሳየኋችሁም። የተዘጋጀን ያሳየኋችሁ። እንዴት ታዘጋጁታላችሁ? እርሾ እንዳላችሁ ጣዕሙ እንዳያስጠላችሁ ቀደም ብላችሁ ለሁለት ቀን ለሶስት ቀን አንድ ኩባያ እርሾ በፈረንጅ እርሾ አንድ ላይ በጥበጥ አርጋችሁት ውሃ አርጋችሁበት ያድራል። ከዛ በንጋታው ቀረር አርጋችሁ ሌላ ተጨማሪ ዱቄት የምትፈልጉትን ያህል ሁለትም ሶስትም ኩባያ ሊሆን ይችላል እንደዚህ ታምሳላችሁ ማለት ነው። እንደዚህ ሞቅ አርጋችሁ በደንብ ካመሳችሁት በኋላ ያው ነጩ ከሆነ ቡኒ እስከሚሆን ድረስ በጣም ቡኒ አይደለም፣ በቃ ቡኒ እስከሚሆን እስከሚድበለበል ድረስ አርጋችሁ ታምሱታላችሁ። የኔ ግን ቡኒ ነው፣ አያስታውቅም የቱ ጋር እንደደረሰው። ሸርከትም ያለ ስለሆነ አያያዝም። ያኛው ግን የመጠባበቅ ባህሪ ያለው ነጩ ከሆነ ማለት ነው። ይሄኛው ግን ሁለተኛው ስለሆነ እንትን አይልም፣ አይጨባበጥምና አያስታውቅም። ይበቃዋል የምለውን ያህል አምሼ አወጣሁት ማለት ነው። አውጥቼ እንደዚህ ትንሽ በረድ ካለልኝ በኋላ ነው ወደዚህ ያደረኩት። ከዛ ቅድም እዛች ጋር ያያችሁትን የነበረውን እርሾዬ ቀረራ አድርጌ እንደዚህ ወደዚህ ገለብጠውና ትንሽዬ ውሃ አድርጌ አዋህደዋለሁ ማለት ነው። እና እዚች ጋር ምንድነው ማደርገው መሰላችሁ? ብድግ እንዲልልኝ አንድ የሻይ ማንኪያ ቤኪንግ ፓውደር ጨምራለሁኝ ማለት ነው። ከዛ አቀላቅለዋለሁኝ። ቪዲዮዬን ግን እዩልኝ አደራ እዩልኝ። ከዚህ በፊትም የለቀቁት ቪዲዮ አለ፣ እሱንም እዩልኝ። ባስቡሳ ሰርቼ ለቅቄያለሁኝ፣ አልታየልኝም። እያያችሁልኝ ጓደኞቼ አበረታቱኝ። ይሄ አንድ ቤኪንግ ፓውደር ነው የቅድም ያልኳችሁ። አንድ ሻይ ማንኪያ ቤኪንግ ፓውደር አድርጌ አቀላቅለዋለሁኝ። እኔ በእጅ አላቦካውም። በእጅ ሳቦካው በጣም እሺኝ ይለኛል፣ እያታለሽ ካልሆነ ይላል። እኔ ደግሞ ታውቃላችሁ ስራ ነው ይሄ፣ ለኔ ነው የምሰራው፣ ለሰዎች የምሰራው አይደለም፣ ለራሴ ስለሆነ ቶሎ እንዲፈጥንልኝ ይልና እኔ ምን አደርገዋለሁ? በጁስ መፍጫ እፈጨዋለሁኝ ማለት ነው። እናንተ በእጅ አፍኩታችሁ ጊዜ ካላችሁ በእጅ ቢሆን በጣም ቆንጆ ነው፣ ካልጓጎለ ማለት ነው። ከጓጎለ ግን በወንፊት ከእንደገና ንፉኝ ይላል። ያ ከሚሆነው ግን እንደዚህ በጣም ቀላል ነው። ይሄ በጁስ መፍጫ ፈጭታችሁ ማድረግ ወደ ማቡኪያ እቃ ውስጥ መጨመር ማለት ነው። እኔ ሁለቴ ነው በሁለት ጊዜ ነው እንደዚህ ያደረኩትኝ። ይኸው አንድ ጊዜ ነው ማቀጥ ነው። ደግሜ ወፈረብኝ ብዬ ውሃ መክተት አልችልም። ለምን ያህል ሰዓት አስቀምጠዋለሁኝ? ይሄንን ካቦካሁበት ሰዓት አንስቶ እስከ 4 እስከ 5 ሰዓት ያህል ይቀመጣል ማለት ነው። ይሄ ለ4 እስከ 5 ያህል ሰዓት ተቀምጦ ነው ለመጋገር ዝግጁ ሆኗል ማለት ነው። አሁን ያው ቅድም ያመስኩበት መጥበሻ ቃይ በደንብ አድርጌ እሳት በከፍተኛ ሙቀት ማለት ነው ጋግራለሁ። የመጀመሪያ ነው መጋግረው ያው እና በጣም ቆንጆ ነው የሚሆነው። ተስማሚም ነው፣ ቀለል ይላል። እንደ ነጩ ፍርኖ ዱቄት አይከብድም ይሄ ሲበላ ማለት ነው። ልክ እንደ ጤፍ በሉት በቃ፣ ከጤፍ አይተናነስም። የእውነት ነው። ሞክሩት። የምሬን ነው። ታመሰግኑኛላችሁ። እና በቃ እየገዛን ከምንበላ ግን እንደዚህ ባለ ነገር ጊዜ ሲኖረን አንዳንድ ጊዜ ለራስ ጊዜ ይሰጣልና ባለን ጊዜ ብንጠቀም። እኛ ኢትዮጵያውያን እንጀራ እንወዳለን፣ ያደግንበት ነው። እና እንደዚህ ቆንጆ ሆኖ የመጀመሪያ እንጀራ ወጥቷል ማለት ነው። እዩት። ትንሽዬ ያው እዛ ጋር አኩርፏል፣ ምንም ማለት አይደለም፣ እየተሻሻለ ይመጣልና እንደዚህ ቆንጆ ሆኖ ተጋግሯል ማለት ነው። በሂደት ነገሮችን እያማሩ ይመጣል
ታዩታላችሁ እስከ መጨረሻው። ቪዲዮ ብዙ ረጅም አይደለም፣ አጭር አድርጌ ነው የቀረጽኩላችሁ። ይኸው እዩት። ዋው የምሬን ነው። እንደው ትኩሱን ራሱ ብሉኝ ብሉኝ ይላል። እና አንዳንዴ ከፈለጋችሁ ሀበሻ አርጋችሁ አሁን እንደዚህ መፍጨት ስለሚቻል ችግር የለውም ይደርሳል ማለት ነው። እንጀራዬን ጋግሬ ጨረስኩኝ። ይኸው እርሾ በዚህ መንገድ ነው ማስቀምጠው። ይሄንን ደግሞ እርሾ ማድረግ ስፈልግ ራሱ ከላይ ያለውን ውሃ ደፋለትና ሌላ ዱቄት ጨምሬ አብሬ አቦካለው ማለት ነው። ስለተከታተላችሁኝ አብራችሁኝም ስለነበራችሁ ከልብ አመሰግናለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። የተሻለ ነገር ደግሞ ሌላ ነገር ደግሞ በዚህ መንገድ ብትሰሪልኝ ብትሉኝ እኔ ለመስራት ዝግጁ ነኝ። እስከምንገናኝ ድረስ በሌላ ቪዲዮ እስከምንገናኝ ድረስ ባይ